በኢየሱስ በጣም ቀልሽ ይሄንን ጴንጤ እንዴት ነው አዝረከረክሽልኝ አይደል? እንኳን ላዝረከረከው የነገርኩት ነገር የገባው ይመስለኝ። ምን ስለሆነ? በጣም ታምራለች። ልጅ ትወዳለህ ማለት ነው? አዎ ብዙ ልጆች ደስ ይላሉ። ተፈጥሮንም በጣም ታደንቃለህ። አርቲስት አይደለህ? የሴት ስዕል እስከዛሬ ሰርተህ ታውቃለህ? በቃ የሴት ስዕል ውበቷ፣ ተክለሰውነቷ፣ ሴትነቷ እንዳለ ማለት ነው። አዎ ብዙ ማለት ይቻላል። እንደዛ ከሆነማ በቃ ለምን እኔን አትሰራኝም? ማለት በስዕል ለጊዜው በስዕል ነው እንደዛ ማለት አይደለም። ፕሊዝ እንደዛ ማለት አይደለም። ምን አሽከረመመ? አይ በጣም ይቅርታ። ያልነገርኩ ነገር ሰዓሊ ወንዶች በጣም ደስ ይሉኛል። ማለት በቃ ወዳቸዋለሁ። በሌላ ቋንቋ ፍቅር ያስይዙኛል። ወደ ቁም ነገሩ እንምጣና በቃ እኔን ራቁቴን ትስለኛለሽ። የታይታኒክን ፊልም አላየኸው? አይቼዋለሁ። ታዲያ እዛ ላይ እንዴት እንደሚስላት አላየኸው? ታዲያ ደስ አይልም? ደስ ይላል። እስቲ በሰዓሊ ምናብህ እየው። ጥበብና ጥበበኛው፣ ፍቅርና ተፈጥሮ አንድ ላይ ያለ ከልካይ ሲዋሃዱ ደስ አይልም? ታርቀኝ። አዎ ደስ ይላል እኮ። ታዲያ ግድ የለም እኔ የሚገባህን ክፍያ እከፍልሃለሁ። በዚህ ምንም እንዳታስብ። ግን ሌላ ጊዜ ቢሆን ይሻላል እኮ። እኔ እኮ አሁን አላልኩም። በቃ ሌላ ጊዜ እናወራበት። በቃ ማለት እንደምትሰራ ብቻ ልነግርህ ስለፈለኩ ነው። እሺ በቃ ታረቀኝ። ሰሞኑን እመጣለሁ። ዓለም ድሮውንም አንቺ ከልብሽ አለች። ያሬድ እንደስተፈልኝ እንጂ የትኛው ወንድ ነው አሁን ሴት ልጅ ገዳ ጠይቀው እምቢ የሚለው? መጀመሪያም እኮ አልሄድም ማለት ትችላለህ እኮ። ትችያለሽ? እሱ እኮ ጥሩ ነው። እኔ እኮ ማውራው ስለ ሄለና፣ እኔ ማውራው ስለ እኔና ስለ አንቺ ህይወት፣ ስለ ቢዝነሳችን ነው። ቆይ ከኔና ካንቺ ሌላ ማን አለ? አይደለም እዚህ አባትሽ ወይ እናትሽ ያስቀመጠልን ቅርስ ካለ እንዳለ እኔና አንቺም በላንም ወጨቅንም ነጠቅንም ተጋግዘን ካልሰራማ ሊደርስ ይገባኛል። ካንቺ ምን ታውቃለህ? ያሬድ ባይገባኝ እኮ ይሄን ነገር አላደርግም ነበር። ተይ እባክህ። እዚህ መሀል ታረቀኝ አስለፍፎ ሚስጥሯን አስወጣት ማለት ለአቶ ነጋሽ ደርሳችሁ አቶ ነጋሽ ይጠብቃሉ። በፍጹም እመነኝ፣ እዛ ደረጃ አይደርስ። የህይወት መንፈስ የሚባለው መንፈስ ቅዱስ የኢየሱስ ክርስቶስን ስብዕና በውስጥሽ እንዲጎላ ያደርጋል። ምክንያቱም ያለ መንፈስ ቅዱስ እርዳታ ኢየሱስ ጌታ ነው ማለት አይቻልም። እሺ ሙሉ ለሙሉ ጨለማው የሸፈነው ቢመስልም ከውስጥ የወጣው ይህ ብርሃን ግን በጨለማው ተጋረደ እንጂ ፈጽሞ አልተሸነፈም። ባይገርምሽ ግን በዚህ የጨለማው አስተሳሰብ ውስጥ ነው እንዲህ ያለ ጥርት ያለው የህይወት ብርሃን የተገለጠው። ሰውን ከናፈጣጠሩ ከፈጣሪው ጋር የሚያስታርቅ የህይወት ብርሃን። አይሽ ምንም እንኳን ይህ ብርሃን በጨለማው የተዋጠ ቢመስልም ጨለማው ግን ጨርሶ አላሸነፈውም። ቢገባኝ ጥሩ ነበር፣ ግን ለጊዜው አልገባኝም። ረጋ ብለሽ ከሰማሽ በደንብ ይገባሽ። ስሚ አለው ለምንድን ይሄን ጴንጤ የሆነ ነገር ፈጥረን ለምን አንድ ነገር አና ታረቀኝ
እንዳያመጣ ግፋ ቢል እኮ የሆነበት ሄደሽ ጌታን ተቀበል። ሱዳው ከፍሰ ነው እንዴ? የነፍስ አባትሽ ነኝ ብሎ አንድ ነገር አስለፍልፎ ጉዳን እንዳለ ሄለንን ጻል ጀመርኩ እንጂ የሚስጥሯን እንኳን እንደዚህ ብላት ነበር። እንዴት አዎ ሴት ልጅ እንደዚህ አይነት ሚስጥሯን ምን ውስጥ ቀጥታ እንደምትይዘው ካንተ ጋር እኮ ያልቋጨነው ጉዳይ አለ አይደል? እኔና አንቺ ያልቋጨነው ጉዳይ እንድትሰራልኝ ስለተዋዋልነው ጉዳይ ሙሉ ክፍያ ተጨርሰ ይሄ ሁሉ ማለት ነው። ይሄንንም ከፍዬ ባገኘህ እንዴት ጥሩ ነበር ማለት ፍቅርን በገንዘብ ለመግዛት ፍቅርን በገንዘብ መግዛት ለወንድ ብቻ ነው ያለው ማለት ነው። አዎ ፍቅር በዋጋ ሲሆን ጥሩ ነው። በጣም እንጂ ፍቅር በዋጋ ቢሆንልኝ አዎ እኔን በዋጋ መግዛት ካስፈለገሽ ከፍ ያለ ዋጋ ያስጠይቅሻል። የሚያስከፍለውን ከፍዬ ወስደሃለሁ። እርግጠኛ ነሽ የሚያስከፍለውን ከፍለሽ ትወስጂኛለሽ? የሚያስከፍለውን ዋጋ ከፍዬ ወስደሃለሁ። እሺ የኔን ዋጋ መክፈል ከፈለግሽ የኔ ዋጋ ህይወት ነው እንጂ ገንዘብ አይደለም። ህይወት ህይወት እኔ የምልህ ትንሽ የተወደደ አይመስልም? አልተወደደም። ከዋናው የመጣበት ዋጋ ነው። ከዋናው በቃ ከፍዬ ወስደሃለሁ። እርግጠኛ ነሽ? አዎ ሙችልኛ ሙችልኝ? አዎ ሙችልኝ። ፍቅር ሲል ማን ሞተ የሚለውን ዘፈን አልሰማም? እኔ ግን ሞቶ አዳነኝ የሚለውን መዝሙር ነው የማውቀው። ይሄ ዲስኩርን ደግሞ ጀመርክ። ዲስኩር አይደለም ህይወት ነው። እኔን ኢየሱስ ክርስቶስ በመስቀል ላይ ሞት ጣር የወለደኝ በደሙ የተገዛው ሰው ነው። በገንዘብ ልትገዢኝ አትችይም። እኔ አላምንም። ምን ነው